ይሄ ሰው በቴክሳስ ግዛት ኤልፓሶ በሚባል ከተማ ነው የተወለደው እና ገና በልጅነቱ በጣም አባቱ በጣም ጨካኝ ከሚባሉ አባቶች መሃል ነበረ እና ይሄ ልጅ በጣም ያሰቃየው ነበር፣ ይመታው፣ ይሰድበው ምናምን ነበረ እና በጣም የአልኮል ሱሰኛ ነበር ሰውየው በጣም ማለት እና ይሄ ልጅ ገና ከህፃንነቱ ጀምሮ ከአባቱ ግፍና ስድብ ምት ምናምን ለመሸሽ ሲል የመረጠው ቦታ ምንድነው መቃብር ስፍራ ነበር። መቃብር ስፍራ ነበር የሚያድረው አንዳንዴ ማለት ነው። የሄደ መቃብር ስፍራ ነበር የሚያድረው ገና ህፃን እያለሁ ነው። ከዛ እንደዚህ አይነት ሁኔታ ውስጥ ነበር እያደገ የነበረው። ከዛ ደግሞ ሌላው ደርግ ሳይድ አጎቱ ነው። አጎቱ ደግሞ ማይክ ይባላል። ከቪየትናም ጦርነት የተመለሰ ወታደር ነው እና በቪየትናም ጦርነት ጊዜ የነበሩ ላይ ትልልቅ ግፎችን ሴቶች ሲደፈሩ ሲገደሉ የሚያሳዩ ፎቶዎች አለው እና ያንን ሁሉ ለህፃኑ እያሳዩ ልክ እንደ መግደል አርት እንደሆነ ነገር አለ አይደል? አርት እንደሆነ ነገር ነበር የሚያሳዩና ህፃኑ ከልጅነቱ ጀምሮ ምንድነው መግደልን የሆነ እየተመኘ ነበር እያደገ የነበረው ማለት ነው ከህፃንነቱ ጀምሮና ሌላው ደግሞ አንድ ቀን በአጎቱ ቤት ሳለ አጎቱና ሚስቱ ትልቅ አርጊመንት ውስጥ ይገባሉ። ከዛ አጎቱ ቀጥታ ሚስቱን ይገላታል ማለት ነው። በሽጉጥ አውጥቶ ቀጥታ ይገላታልና ያንን እያየ ነው ይሄ ልጅ በዚህ ሁኔታ ውስጥ አደገ። 17 ዓመት ሞላው። ሆቴል ውስጥ ስራ ያገኛል ማለት ነው። አሲ ዌተር አልጋ የሚይዙ ምናምን ሰዎች አሉ እዛ ማለት ነው ሆቴል ውስጥ እና ልክ እነሱ ሲወጡ ቀስ እያለ እየገባ የእነሱን ፕሮፐርቲ ሰርቅ ነበር። ከዛ ይሄ ነገር በጣም ተደጋጋሚ ሲሆን ሆቴል ማናጀሮቹ ያጠረጠሩና ከዛ ሲያጣሩ እሱ እንደሆነ ታወቀ፣ ታሰረ። ከዛ ከጊዜያት በኋላ ተፈታ። ከዛ በኋላ ወዴት ነው ሄደው? ሎስ አንጀለስ ነው የሄደው። 22 ዓመት ሞልቶታል። ሎስ አንጀለስ ሄደ። ሎስ አንጀለስ ከሄደ በኋላ ቀጥታ ምንድነው የድራግ አዲክትድ ነው የሆነው። ራሱን ምንም አይጠብቅም። በጣም በቃ ጥርሱ በጣም ተበላሸ። ከጊዜ በኋላ በጣም ሱሱ እየሄደበት መጣና ከስርቆት ያለፈ ነገር ማሰብ ጀመረ ማለት ነው። አሁን የልጅነት ጠባሳ የሚጀምረው ማለት ነው። አንድ ቀን በመንገድ ላይ እየሄደ ያለ አንዲት ልጅ ናት፣ ገና የ5 ዓመት ልጅ ናት። አስቡት። የዶላር ቢል ጥላለች። እሱን የፈለገች ነው እና የዶላር ቢል ላሳይሽ ነኝ እኔ ጋር ነው ምናምን ብሎ ይወስዳትና እሱ የሚሆንበት በጣም ቆሻሻ አካባቢ ነውና እዛ ይወስዳትና ቀጥታ ምንድን ያደርገው ይገላታል። ከዛ በኋላ የወንጀል ታሪኩ ይጀምራል ማለት ነው። የሪቻርድ ራሚሬዝ ወይም ዘ ናይት ስታከር ግድያውን አጠናክሮ ይቀጥላል። አንድ ቀን አንድ አሮጊት ቤቷ ያያታልና ከዛ በክፍት መስኮት ነበር፣ በመስኮት ይገባና እሱን አሮጊት ይገላታል ማለት ነው። ከዛ በኋላ እችን ከገደለ በኋላ ከ9 በኋላ አንድ ሴትን ይከታተላል። ከዛ በኋላ ገራጇ ተደብቆ ይጠብቃታል። ከዛ ስራን ጨርሰው ወደ ቤት ስትመጣ ከገራጁ ይወጣና ይገላታል ማለት ነው። ከዛ ወደ ቤት ሲገባ ደግሞ ሌላ ሴት አለች ውስጥ ላይ። ከዛ እሷ ላይም ይተኩሳል። ግን እዚች ጋር ምንድነው የተፈጠረው? ልጅቷ እንደ ሞተች አስመሰለች እንጂ በሰዓቱ አልሞተችም ነበር። ተጎድታለች ግን አልሞተችም ነበር። እና ፖሊሶች ሲመጡ አንዳንድ ማስረጃዎች ነገረቻቸው። ግን አሁንም ፖሊሶቹ ምንድነው ከሌሎቹ ግድያዎች ጋር ማገናኘት አልቻሉም ነበር። የተለየ አንድ የሚያደርጉት መንገድ አላገኙም እስካሁን ድረስ ማለት ነው። ያው ሴቲቷ የነገረቻቸው በጣም ጥርሱ የተበላሸ እንደሆነ፣ ቁመቱ ረዥም ነው፣ ጸጉሩ በጣም የተበላሸ ምናምን እንደሆነ ነገረቻቸው። ከዛ ከሱ ተነስተው የሆነ ያክል ስዕል አሳሉና በሱ ከተማው ላይ በተኑ ማለት ነው። ግን አሁንም በደንብ እሱን አይገልጹም። Keys in her hand deflected the bullet. She played dead until the attacker left. And the gun was right in my face. She told investigators that the killer was a thin Hispanic man in his 20s, dressed all in black. And I laid there. I just knew that I just needed to lay there. He had black, bulging eyes, hollow cheeks, and rotting teeth. Hernandez had no idea why he wanted her and her roommate dead. How tall? Is he as tall as I am tall? ግድያውን አላቁመው አንዲት ሴት ፓርኪንግ ላይ ያያል። ከዛ ከመኪናው አስወጡትንም ይገላታል። ከዛ ደግሞ ሌላ ቤት ይገባል። እንዲሁ ክፍት መስኮት አገኘ ማለት ይገባል። ካፕል ነበሩ እዛ መኝታ ቤት ምናምን። ከዛ ሰውየውን ይገለዋል። ከዛ ልጅቷንም ማድረግ የጀመረው ልክ ከገደላቸው በኋላ ፔንታግራም ወይም የሰይጣን ስዕሎች ምናምን ግድግዳቸው ላይ መሳል ጀመረ። የዛችን ሴት አይኗን አውጥቶ ከዛ የሪዋርድ ማስቀመጫ ውስጥ ነው ያስቀመጠው ማለት ነው። ጌጣቸውን ይወስድና ሪዋርድ ሳጥን አለችው እዛ ነው የሚያስቀምጠው፣ ልክ እንደ ሽልማት ማለት ነው። ደልባለ እንደ ሽልማት ነበር እየወሰደ የነበረው ማለት ነው። ይሄ ነገር በጣም በረታ። ሎስ አንጀለስ በጣም የታወከችው በሰዓቱ ማለት ነው። በጣም የታወከችው ህዝቡ ያለ ወትሮ በ40 ዲግሪ ሙቀት እያለ መስኮቱን ዘግቶ ቀመጥ
ጀመረ። የውሻ በጣም አደገኛ ውሻ የሚባሉ ማለት የነሱ ንግድ በጣም ተጧጧፈ። የበር ቁልፎች አለ አይደል ሃርድዌር በር ቁልፎች ተጧጧፉላ የለም ነበር በሰዓቱ በቃ ብዙ ከመገዛቱ የተነሳ እየጠፋ መጣ እንደዚህ አይነት ቁልፎች ማለት ነው። የውሻ ንግድ በጣም ጦፍ። ከዛ ፖሊስ ይሄን ሁሉ ሲሆን ግን አሁንም አንድ የሚያደርጋቸው ማስረጃ የፈለገ ነበር። በሰዓት ያገኘው ምንድነው የስዕሎቹን ፔንታግራሞቹ አንድ ምልክት ሰጠው። ሁለተኛ ደግሞ ጫማ ናት። ይሄ ናይት ስታከር ልክ ቤታቸው ሁሉም ቤት ሲገባ የሚያደርገው ጫማ አንድ አይነት ጫማ ናት እና እሷ ጫማ ተገኘች ማለት ነው። ከዛ ይሄንን ይዞ ፖሊስ ቲቪ ላይ አሰራፍቷል ማለት ነው። አንድ ቀን ምንድነው የተሸወደው ይሄ ልጅ መኪና ሰርቆ እየሄደ ነው። ሌላ ሴት እዛው ያገኛል መንገድ ላይ። ከዛ ቀጥታ የሚገላት ማለት ከዛ ገሏ ሲሄድ ግን የሆነች ልጅ ታየዋለች። ያንን መኪና ሄዶ አቁሞ አመለጠ። ፖሊስ ሲመጣ አመለጠ። ከዛ በኋላ ግን ፖሊስ መኪናውን መፈተሽ ጀመሩ። ምክንያቱም ያቺ ልጅ አይታዋለች፣ ነግራቸዋለች። ምን ያገኛሉ? የጣት አሻራ ያገኛሉ። ይሄ ልጅ ጓንቱን አውልቆ ሬርቪው ሚረርን ሲያስተካክል ጣት አሻራ ትቷል ማለት ነው። ከዛ እሱን ይዘው ፖሊሶች አዳዲስ ቴክኖሎጂ በሰዓቱ በነበሩ አዳዲስ ቴክኖሎጂዎች ሁሉ ተጠቅመው ምን ያገኛሉ? ከዚህ በፊት ይሄ ልጅ ወንጀል ሰርቷል እና ያኔ የሰጠው ጣት አሻራ አለ ከዚህ ጋር ተመሳሰለ። ስለዚህ ማስረጃ ያገኙ ማለት ነው። ከዛ በኋላ ያንን ፎቶ መላው ሎስ አንጀለስ ውስጥ በተኑት ማለት ነው። ይሄ ልጅ ምንድን ነው ያደረገው? ከሎስ አንጀለስ ጥቶ ሳን ፍራንሲስኮ ሄደ። ድራግ አዲክሽኑን በጣም አጠናክሮ ቀጥሏል። ከዛ ከጊዜ በኋላ መግደል አማረው ማለት ነው። ተመሳሳይ መንገድ ነው የተጠቀመው። የገደለ ፔንታግራሙን ሳለ። ከዛ በኋላ ያንኑ ጫማን ያደረገው ፖሊሶች ሲመጡ ያሉ ፔንታግራሙ አለ፣ ሹዝ ፕሪንቱ አለ። ከዛ በኋላ ይሄንን ካዩ በኋላ ናይት ስታከር እዚህ ነው ያለው ተባለ። ተቀወጠ በጣም ማለት ነው። ዲቀን ምንድነው ያደረገው? መብላት መጣት አለበት፣ ሱሱንም ማራመድ አለበት። ከዛ ሱፐርማርኬት ይሄዳል ለመግዛት። በሰዓቱ እየተጠነቀቀ ነበር በሱ ቤት። እዛ ሱፐርማርኬት ሲሄድ አንድ አሮጊት ቁጭ ብላለች፣ ጋዜጣ እያነበበች ነው። ጋዜጣው ላይ እሱ ነው ያለው። ከዛ ታያዋለች፣ ያያታል ራሱ ነው ቀወጠችው ማለት ነው። ጀለስ መሮጥ ጀመረ። ድንጋጤውን ያዩት ሰዎች መጠራጠር ጀመሩ። ብዙ ሰው ሪኮግናይዝ ማድረግ ጀመረ ማለት ነው ከሁኔታው እያዩ። ዘ ናይት ስታከር ተባለ። 10 ሆኑ 20 ሆኑ ማባረር ጀመሩ ማለት ነው። ይሄ ልጅ የአንዷን ቁልፍ ሰርቆ ሊሄድ ሲል የእሷ ባል ይመጣና ይመታዋል። የሚገርም ምት ይመታዋል፣ ይወድቃል። እንዳለ የዛ የነበረው ህዝብ ቅጥቅጥ ነው ያደረጉት። ቅጥቅጥ ፖሊሶች ባይኖሩ ኖሮ በሰዓቱ ይገሉት ነበር። ምክንያቱም የዛ ሁሉ ህይወት ሰለባ የሆነ ሰው፣ ያ ሁሉ ሰው የገደለ ሰው ነው። በጣም ናይት ስታከር ሙሉ አሜሪካን ያናወጠ ሰው ነበር በሰዓቱ ማለት ነው። ከዛ ኢቨንቹሊ ፖሊስ ይመጣል፣ ተያዘ፣ ወደ ፍርድ ቀረበ ማለት ነው። የሚገርመው ግን ወደ ፍርድ ቤቱ ሲመጣ ማለት ነው ልክ እንደ ሮክ ስታር ነበር። በቃ መነጽሩን ያደርጋል ምናምን ነገር፣ በቃ ምንም አይነት ጸጸት አይታይበትም። ካሜራዎቹ ላይ ያየ እየተሳለቀ ነበር ምናምን ነገር። እንደውም በአንድ አጋጣሚ ወደ ካሜራው ዞሮ እጁ ላይ ፔንታግራም ስላለና ያንን ፔንታግራም እያሳየ ነበር ማለት ለካሜራው ዞሮ ምናምን ነገር። ከዚህ ምንም አይነት ጸጸት አይታይበትም በሰዓቱ። ከዛ በኋላ ወደ 13 አይነት ግድያዎች ተፈረደበት። ወደ 11 የግድያ ሙከራ፣ ዘረፋ፣ ብዙ ፍርዶች ተፈረደ። ከዛ ጥፋተኛ ሆኖም ተገኘ። ዴዝ ነው የተፈረደበት ማለት ነው። ከዛ ዴዝ ተፈርዶበት ሳን ኩዊንተን ወደሚባለው ታዋቂ እስር ቤት ይላካል። ከዛ እዛ ከተላከ በኋላ ግን የሚገርመው አድናቂዎች አገኘ። ብዙ አድናቂዎች አሉ፣ ሴቶች ማለት ነው። አድናቂዎች የሚወዱት ደብዳቤ ጽፉለታል፣ በጣም ብዙ ደብዳቤ ጽፉለታል። የሚገርመው አንዷ ግን ከደብዳቤ አልፋ እስር ቤት ውስጥ እያለ አገባቸው። በፍርዱ ሂደት መስተጓገል ምክንያት ለ23 ዓመታት እዛው እስር ቤት ነበር ሳይገደል ማለት ነው። ከዛ ግን በ2013 በካንሰር ህመም ከዚህ ዓለም በሞት ተለየ ማለት ነው።